ኤፍራታ እንግዲህ ማዲበልን መድኃኒት ሊታጠጣ ነበረ ማለት ነው በይዝና ትዕዛዝ። እንግዲህ በጣም ቆፍጣናና ራሱን የሚጠብቅ ጀይና ወንድ ነው ማዲበል ማለት ነው። ማዲበልየው እንግዲህ አፉ ላይ ይዞ ሊጠጣ አልጠጣ ውስጥ ነው ያለው። በጣም ግራ ገብቶታል። ምክንያቱም እሷ በጣም ተደናግጣለች። ሰውነቷ እየተንቀጠቀጠ ነበረ ኤፍራታ። በዚህ የተነሳ ደግሞ ማዲበል ምን ሆና ነው ልጅቷ የምትንቀጠቀጠው በማለት ምን ያስደነግጥሻል? ምን ሆነሽ ነው? ሰውነትሽ እኮ እየተንቀጠቀጠ ነው። ምን ሆነሽ ነው? የሆንሹ ነገር አለ እንዴ? ለምንድን ነው የምትንቀጠቀጪ? ይላታል ማለት ነው። አይ ምንም ዝም ብዬ ነው ትላለች ማለት ነው። አይ በጤና አይመስለኝም። በጣም እኮ እየተንቀጠቀጠች ነው። ኤፍራታ ምን ሆነሽ ነው? ምን ችግር አለ እንዴ? አረ ምንም ችግር የለም፣ ችግር የለም፣ ምንም ችግር የለም ትላለች ማለት ነው። ማዲበልም እንግዲህ በዚህ ሰዓት በጣም ተደናግጧል። እንግዲህ ሳይጠጣ አፉ ላይ ይዞ ምን ሆና ነው የምትንቀጠቀጠው ባለ እንግዲህ በውስጡ ብቻውን እያወራ በመጨረሻ ላይ ቺርስ ይላታል ማለት ነው። ቺርስ ብሎ ወደ አፉ ሲወስደው ልትጠጣ ነው ትለዋለች ማለት ነው። እንዴ እንድጠጣ አይደለ እንዴ የሰጠሽኝ ይላታል ማለት ነው። አዎ ትለዋለች። ጠጣ በቃ ትላለች ማለት ነው። እንግዲህ ኤፍራታ አንቺ እኮ መረጃ ልሰጭኝ ነበረ የጠራሽኝ፣ መረጃው ምንድን ነው ንገሪኝ ይላታል ማለት ነው። አይ ከጠጣንም በኋላ ብነግርክ ይሻላል ትለዋለች ማለት ነው። አይ ግድ የለሽ አሁኑን ንገሪኝ በማለት እንግዲህ በጥያቄ እያፋጥጣታል ማለት ነው። ሰዓት በጣም ተደናግጣለች። እንግዲህ ሰውነቷ ሁሉ እየተንቀጠቀጠ ነበረ። የምታደርገውን ነገር ሀታለች። ኤፍራታ በጣም ተደናግጣለች ማለት ነው። ቅድስትዬ እና ምሳሌ እንግዲህ ዘና ለማለት አየር ለመውሰድ ውጭ ወጥተው ነበሩ። መንገድ ላይ ደላላውን አግኝቶት ነበረ ማለት ነው። ምሳሌ በዚህ ሰዓት በጣም ደስተኛ ሆና ነው ያለችው። ያው አባቷ ቢሆንም ግን ውጭ ነው የሄደው ብሎ ስላሳመኗት በዛ የተነሳ ደስተኛ ሆና ነው ያለ። እንግዲህ የልጅ ነገር ሆኖባት ማለት ነው። ቅድስትዬ በጣም ተደናግጣለች ማለት ነው። ምን ፈልጋችሁ ነው እዚህ የመጣችሁት? ቤት ነው የፈለጋችሁት? መኪና ነው? ለምን አባትሽ መኪና አይገዛልሽ? እያላት እንግዲህ ለምሳሌ ብዙ ነገር እያለው ነበረ። እንግዲህ የደላላ ነገር በዚህ ሰዓት በጣም ደስ ብሏን ያለችው። ውጭ ላይ አየር እየተቀበሉ ነው። ከቅድስት ጋር ዞር ዞር እያሉ ነው ማለት ነው። እፍራታ እንግዲህ በጣም ጭንቀት ውስጥ ገብታለች ማለት ነው። ዳት ሞገስ አብሮ ነው ያሉት። ወደ ማዲበል ስልክ ሲደውሉ ማዲበል ስልክ አይመልስም፣ እፍራታም አትመልስም። ምክንያቱም አንድ ላይ ነው ያሉት። እነሱ ሌላ ነገር ሊሰሩ ነው እንግዲህ የተገናኙ። እፍራታ ሆን ብላ ነው ቤት ጠርታ መድኃኒቱን ልታጠጣ የነበረው። እንግዲህ ማዲበል አሁን በዚህ ሰዓት እፍራታ ቤት ነው ያለው። ስልኩ አይመልስም፣ እፍራታም አትመልስም፣ ማዲበልም አይመልስም። በዚህ ሰዓት እንግዲህ ሞገስ ምን ሆኖ ነው በማለት እንግዲህ ተጨናንቋል። ወደ ኤፍራታም ሲሞክር ኤፍራታም አትመልስም ማለት ነው። ሞገስ እንግዲህ በጣም ተጨናንቋል። ማዲቤል ምን እንደሆነ ለምንድን ነው ስልክ የማይመልሰው በማለት እንግዲህ በጣም ድንጋጤ ውስጥ ገብቷል። እንግዲህ ኤፍራታ በጣም ተጨንቃለች። ሰውነቷ ሁሉ እየተንቀጠቀጠ ነው። ስትጠጣ ትጠጣ ነው ጠጣ በቃ ትለዋለች ማለት ነው። በቃ እሺ ይሄንን ለእኔ የሰጠሽው አንቺ ትጠጫለሽ ይላታል ማለት ነው። አረ እኔ አልጠጣም ትላለች። ለምንድን ነው ማጠጪ? ትጠጫታለሽ ይላታል ማለት ነው። በዚህ ሰዓት በጣም ሰውነቷ እየተንቀጠቀጠ ነበረ። እሷ ደንግጣለች ማለት ነው። ትጠጫለች ስላልጠጣም መርዝ አለው ብላ ተናገረች ማለት ነው። እኔ መርዝ ትሰጭኝ ነበረ? አዎ የዝና አስገድዶኝ ብላ ስትናገረው እፍራታ በአመንኩሽ ትከጅኛለሽ በማለት እንግዲህ ብዙ ነገር ብሏት፣ በቃ አሁን እኔ ምልሽን ታደርጋለሽ፣ የዝና ጋር ትደውይና ማዲቤል መድኃኒቱን ጠጥቶ ወድቋል ብለሽ ትናገራለሽ፣ እዚህ ቤት እንዲመጣ ታደርጋለሽ በማለት እንግዲህ ተናገራት ማለት ነው። እንደዚህ ማድረግ አልችልም፣ እሱ አይመጣም አለችው ማለት ነው። ይመጣል፣ እንደሚመጣ አውቃለሁ። አልመጣም ካለሽ ደግሞ ለፖሊስ አሳውቃለሁ፣ ለአለማም ሆስፒታል ወስደዋለሁ፣ ለነ ቅድስትም እናገራለሁ፣ ፖሊሱም እንዲያውቅ አደርጋለሁ በማለት ትናገራለች አላት ማለት ነው።
ኤፍራታም እንግዲህ የዝና ጋር ደውላ እንደዛ ስትናገረው የዝና በቃ ማለት ትመጣለች፣ ቆፍራችሁ የሆነ ቦታ ወስዳችሁ ጣሉት በማለት መልስ ይሰጣታል ማለት ነው። እንደዚህማ እንዴት ትላለ? እንደዚህ ማለት የለብህም በማለት መልስ ሲሰጠዋለች ማለት ነው። ካዳት እንግዲህ ግደይ እኔ ወጥቼ ወስዳለሁ ባላትን በኋላት ካዳት። እሷ ደግሞ እንግዲህ ማድበል በያላትን ተከትላ እኔ ሐኪም ቤት ወስዳለሁ፣ ሐኪም ቤት ከወሰድኩኝ ካልሞተ ከነቃ ቅጣቴ ይቀንስልኛል፣ በፖሊስም ሪፖርት አደርጋለሁ፣ እናገራለሁ፣ ሁሉንም ነገር ለሁሉም እናገራለሁ በማለት እንግዲህ ለየዚና ትናገራለች ማለት ነው። የዚና በዚህ ሰዓት ደነገጠና በቃ መጣለው፣ አንቺ እኮ በጣም ጎበዝ ነሽ፣ አደርጋለሁ ያልሽውን አደረግሽ በማለት እንግዲህ እያደነቃት ነበረ፣ እውነት መስሎት ማለት ነው። በዚህ መሀል እንግዲህ የዝና ወደ ካለም ደውሎ እንግዲህ ካለም ሁሉም ነገር አልቋል፣ ተጠናቋል፣ የፈለግነው ሰውዬው አጥፍተናል፣ ጠራርገናል በማለት ይናገራል ማለት ነው። በቃ እኔ እንደዚህ አይነት ትክክለኛ መረጃ ነው መስማት የሚፈልገው። አሁን እንግዲህ ሰው አዘጋጅልኝ ልጆች የሚወስዱልኝን በማለት እንግዲህ ይናገራል ማለት ነው። በዚህ መሀል ደግሞ ማድበል እንግዲህ ወደ ሞጎስ ይደውልና ምን ሆነ ነው ስልኬን የማታነሳ ስለው፣ አይ ምንም አትበለኝ፣ አሁን እኔ ምልህን ብቻ አድርገው፣ ያለውበት ቦታ እፍራታ ቤት ነው፣ መደንዘዣ መርፌ ገዝተህልኝ አሁኑኑ ኢዜና ብቻ ሆነ አውራኝ በማለት ሞገስም እንግዲህ ተደብቆ አወራና እሺ ብሎ በመቀበል እንግዲህ እንግዲህ በጣም ተዘጋጅቶ ዝናን እየጠበቀ ነው ማለት ነው። እውነት የዝና እንግዲህ ማድበል እየጠጣ እውነት እየወደቀ መስሎት ማለት ነው። ማድበል እንግዲህ በጣም ጠንቃቃ ወንድ ነው ማለት ነው። በዚህ ሰዓት እንግዲህ እፍራታን እያስጠነቀቃት ነበረ ማለት ነው። እጮዋለሁ፣ አንድ ነገር አደርጋለሁ ብለሽ ብታስቢ እኔ አልለቅሽም፣ ዝም በይ። ሲጀምር እዚህ ቤት ውስጥ የሆነ መምቻ ትልቅ ከበድ ያለ ነገር አምጥተሽ ትሰጨኛለች በማለት እንግዲህ ብዙ ነገር እያላት ነበረ ማለት ነው። እፍራታ እንግዲህ እኔ ልውጣ በቃ እኔ እዚህ አልቆይም እወጣለሁ ትላለች ማለት ነው። በጭራሽ ከዚህ ቤት አትወጪም፣ አላምንሽም፣ እዚህ ሆነሽ ትጠብቃለሽ፣ የዝና ይመጣል፣ እኔ እዚህ ጋር ጠብቋለሁ ይላታል ማለት ነው። እንግዲህ ወድቋል ስትለው አላመነውም። ፎቶ እኔ እንደዚህ እውነት እንደወደኩኝ ሆኜ ይተኛልሻለሁ፣ ፎቶ አንስተሽ ላክለት፣ ከዛ በአስቸኳይ ይመጣል በማለት እንግዲህ መድብል እንደዛ ብሎ ሲናገር ፎቶውን እንደላከች መጣ፣ አሁኑ ደረስኩ እያለ እያከነነፈ መጣ። እንግዲህ ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች፣ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እኔ ያለው ፈጣሪ የተመሰገነ ይሁን። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ። እንኳን ወደ ቤቴ ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታ ሲታዩ ላይክ አድርጉልኝ። መልካምነት ለራስ ነው፣ አይከፈልበትም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሲመጣ እንግዲህ ምሳሌ ድራማ በጣም ልበንጠልጣይና አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ኤፍራታ በመጨረሻ ከማድበል ታርፋ ብዙ ነገር ያለች እንግዲህ የዝና ዛሬ እጃቸው ላይ ሊገባ ነው ማለት ነው። እንግዲህ ኤፍራታ ደውላ አሁኑኑ መምጣት አለብህ ብላ ስትነግረው እንግዲህ እኔ አልመጣም እናንተ አውጥታችሁ እንደፈለጋችሁ አድርጉት ብላ ነበረ። ነገር ግን አይሆንም ስላለችው ለመምጣት ወስኗል ማለት ነው። ማዲበል እንግዲህ ተዘጋጅተዋል። እንደዛ ሆኖ ሲጠብቅ ሲመጣ መጥቶ ሲገባም እንግዲህ ተዘርረው ነበረ። እሱ እንግዲህ እውነት ሞተ መስለው የራሱን የስቶ መድኃኒቱን ጠጥተው መስሎት ጎንበስ ብሎ እያዳመጠ ነበረ። በዛ ሰዓት እንግዲህ ማዲበል ጀኛው እንግዲህ የሆነ ነገሩ ነክቶ ራሱን እንዲስት አደረገ። በዛ መሀል እንግዲህ ሞገስም መድኃኒቱን ይዞ ደረሰ ማለት ነው። ሞገስም እንግዲህ መድኃኒቱን ይዞ ደረሰ። በዛ መሀል እንግዲህ መድኃኒቱም ተሰጠ። እንግዲህ በጣም አንጠልጣይ ልብ አንጠልጣይ የሆነ ምርጥ ድራማ ነው ምሳሌ ድራማ። እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። እንግዲህ ሞገስ ወደ ኤፍራታ ቤት ሊሄድ
ከዳታ ጋር እንሂድ ስትል ዳታ ፈርታለች ማለት ነው። ምክንያቱም የዝናን በጣም ስለምትፈራ አልሄድም እኔ አልሄድም አንተ ሂድ ብላ አልሄድም ብላ እምቢ አለችው ማለት ነው። ይህ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ምርጥ ድራማ ነው። የኔ ውድ ቤተሰቦች በድጋሚ እንኳን ወደ ቤቴ በሰላም መጣችሁልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ቪዲዮ ላይክ አድርጉልኝ ማለት ነው። ማዲበል እንግዲህ በጣም ምርጥ ጀይና የሆነ ወንድ ነው ማለት ነው። አድርጋለሁ ያለውን ነገር ሳያደርግ የማይተው የማይጨርሰው። እኔ አንድ ነገር አድርጋለሁ ብዬ ካሰብኩኝ ማንም ሰው ወደኋላ ሊመልሰኝ ሊያስጥለኝ አይችልም ብሏል ማለት ነው። እንግዲህ የዝና እንደምንም ብሎ በእጁ ውስጥ አስገብቶታል ማለት ነው። ማድበል እንግዲህ የዝና ማድበል ሞቷል። ሬሳውን ሊወስድና ሊጥል ብሎ ነው የመጣቱ። የተዘጋጀለትን አላወቀም እና አንዳንድ ጊዜ እንበላለን ብለን ስንሄድ እንበላለን ማለት ነው። እንግዲህ ይሄ በጣም አንዳንድ ሰዎች እንግዲህ ሰዎቹን ለመጉዳት ሲንቀሳቀሱ እራሳቸው ለሰዎች ያዘጋጁት ክፋትና ለሰዎች ያዘጋጁት ተንኮል ለራሳቸው ሆኖ ይገኛል ነው። እጅግ በጣም ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ይሄ ድራማ ማለት ነው። እነሱ በድራማ መልክም ቢያመጡ ይሄ እውነተኛ ታሪክ ነው ማለት ነው። በጣም እንግዲህ የሆነ ድራማ ነው። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ቀጣዩም ፓርቲ ደግሞ ይዤላችሁ እስኪመጣ ድረስ ደህና ሁኑልኝ። ሰላማችሁ ይዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ።